አንድ ሰው መጥቶ ጠይቋችሁ የምታምኑት እምነት ምንድነው? እስኪ ስለ ኦርቶዶክስ ተዋህዶ እምነት አስረዱኝ ብሎ ቢጠይቃችሁ የምትመልሱት መልስ ብታጡ የሃይማኖትን ጸሎት መጸለይ ትችላላችሁ። ምክንያቱም የሃይማኖት ጸሎት ቤተክርስቲያኒቷ የምታምነው መስከራም ደግሞ የምትኖርለት እምነቷ ሁሉን የፈጠረ አንድ አምላክ በሚሆን በእግዚአብሔር አብ እናምናለን። ሰማይና ምድርን የፈጠረ የሚታየውና የማይታየውን ዓለም ሳይፈጠር ከእርሱ ጋር በነበረ አንድ የአብ ልጅ በሚሆን በአንድ ጌታ በኢየሱስ ክርስቶስ እናምናለን። ከብርሃን የተገኘ ብርሃን፣ ከእውነተኛ አምላክ የተገኘ እውነተኛ አምላክ፣ የተወለደ እንጂ ያልተፈጠረ፣ በባህሪው ከአብ ጋር የሚተካከል ብለን እስከ መጨረሻይቱ የሙታንንም መነሳት ተስፋ እናደርጋለን። የሚመጣውንም ሕይወት ለዘላለሙ አሜን እስከምትለዋ የሃይማኖታችን ምስክርነት ነው። ብዙ ሰው ግን በነገራችን ላይ ምንድነው የምታምነው እስኪ ስለ ሃይማኖት ንገረኝ ተብሎ ሲጠየቅ ግን የሃይማኖት ጸሎትን ወይም ጸሎት ሃይማኖት መልስ አይመስለው። ጸሎት ሃይማኖት መልስ ነው። ሰው ስለ እምነቱ ሲጠየቅ መስጠት የሚችለው መልስ ነው።